ውድ የቻናላችን ቤተሰቦች እንኳን በሰላም ወደ ቻናላችን መጣችሁ። 10 ጥያቄዎች ብልሃታችሁን ለመፈተን ተዘጋጅተዋል። የመጀመሪያዎቹን ጥያቄዎች ከመለሳችሁ ብዙም ደስ አይበላችሁ። ጠንካራው ጥያቄ ያለው ወደ መጨረሻ ነው። እሱም መመለስ ነው ብልህ የሚያስብለው። ስለዚህ እስከ መጨረሻ አብራችሁን ሁኑ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ጥያቄው እንገባለን። ጥያቄ ቁጥር 1 ከዚህ ውብ የሆነ ቤት ውስጥ አንዳች ልክ ያልሆነ ነገር አለ። በ10 ሰከንድ ውስጥ ምን ልክ እንዳልሆነ እስኪ ፈልጋችሁ አግኙ። በጣም ትክክል። ይህንን አስተውላችሁታል? እዚህ ጋር ቀጣይ ጥያቄ ከነዚህ 4 ሰዎች መሃል አንደኛው ፈጽሞ ድሃ አይደለም። ማን ይመስላችኋል? በደንብ አስተውሉ። 10 ሰከንድ አላችሁ። ትክክል። ተመልክታችሁታል? ጽድት ያለች ናይኩን አድርጎ ፈታ ብሎ ተቀምጧል። ፊቱ ግን ያሳዝን። ቀጣይ ጥያቄ ከነዚህ 3 ሰዎች መሃል ያልታመመው እያስመሰለ ያለው ማን ይመስላችኋል? ሆስፒታል ሄዳችሁ ቢሆን በፍጥነት ማንን ትይዛላችሁ? 10 ሰከንድ አላችሁ። ትክክል። መሀል ላይ ያለችዋን ተመልከቷት እንዴት ሾፍ እንደምታደርግ። በጣም የሚደንቀው ነገር የረገጠችበት እግሯ የታመመ እግሯን ነው። ጤነኛውን እግሯን ያንጠለጠለችው እሷ ናት እየዋሸች ያለችው። ቀጣይ ጥያቄ ሱፐርማርኬቱ ውስጥ 3 ሙስሊሞች ተገኝተዋል። ነገር ግን ከ3ቱ አንዱ ወንድ ነው። ማን ይመስላችኋል? ከመርማሪዋ ጋር አብራችሁ መርምሩ። ትክክል። መሀል ላይ ያለውን ካላችሁ በትክክል አግኝታችሁታል። ምክንያቱም ከሸመተው ዕቃ መካከል አንዱ ሲመላጫ ነው። ይህ ሰው ወንድ ነው ማለት ነው። ቀጣይ ጥያቄ እንዲህ እርር ብሎ የሚያለቅሰው ልጅ ከነዚህ 3ቱ መሃል የማን ልጅ ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙት። በጣም ትክክል። ሐመሮሃን ተመልከቷት። ልጇ የእሷ ስለሆነ በጭንቀትና በሐዘኔታ እየነካካችሁ ትገኛለች። ሌሎቹ ግን እጃቸውን አጣጥፈው አይ የሚሉት። ቀጣይ ጥያቄ በዚህ የገበያ ማዕከል ውስጥ የአንድ ሰው ቦርሳ ወድቋል። ነገር ግን 3 ሴቶች ተንገብግበው ሊያነሱት ነው። የማን ይመስላችኋል? በ10 ሰከንድ ውስጥ እናንተም አብራችሁ ሩጡ። በጣም ትክክል። ቆይ ይህ ቦርሳ ቡና የተገዛበት ደረሰኝ እላዩ ላይ አለ። ስለዚህ ቦርሳው የቢ ነው ማለት ነው። ቀጣይ ጥያቄ በከተማ ውስጥ አንዲት ሕፃን ልጅ ጠፍታለች። ፖሊስ ጉዳዩን በጥልቀት እየመረመረ እያፈላለጋት ይገኛል። ነገር ግን 3 ተጠርጣሪዎች ቀርበዋል። ከነዚህ 3 ተጠርጣሪዎች መሃል ወንጀለኛው ማን ይመስላችኋል? 10 ሰከንድ አላችሁ። ሃን ካላችሁ በትክክል አግኝታችሁታል። ምክንያቱም ኪሱ አካባቢ ያለውን የጠፋችዋ ልጅ ሪቫን ተመልከቱት። ይህ ሰው ሪቫኗን ይዟል። እሱ ነው ማለት ነው አጋጁ። ስትጠፈጠፍ ትመልሳለች ልጅቷን። ቀጣይ ጥያቄ በአንድ ትልቅ ፓርቲ ላይ አንዲት ሌባ ሸርተት ብላ ገብታለች። ህዝቡን ሙልጭ እያደረገችው ነው። ማናት እቺ ሌባ? ሁሉንም ራቁት ሳታስቀር በ10 ሰከንድ ውስጥ ፈጥናችሁ አግኟት። በጣም ትክክል። ተመልከቷት ፈገግ እያለች። ነገር ግን ዘንግታው ኖሯል። ቦርሳዋ ላይ የዘረፈችው ሀብል ጠልጠል ብሏል። እሷ ናት ሌባው። አስወጧት። ቀጣይ ጥያቄ በዚህ ሆስፒታል ውስጥ አንድ ሰው በስለት ተወግቶ ወድቋል። ከነዚህ 3ቱ መሃል ይህንን ድርጊት ያደረገው ማን ሊሆን ይችላል ብላችሁ ትገምታላችሁ? 10 ሰከንድ አላችሁ። በትክክል ጽዳቷን ያለ አግኝቶታል። ምክንያቱም በምትወጋበት ሰዓት ጓንቷን ዘንግታው መሬት ላይ ጥለዋለች። እሷ ናት ወንጀለኛው። ሆስፒታል ውስጥ ምን ነው አልሽ? ቀጣይ ጥያቄ አንድ መርማሪ ስለጠፋ ውሻ ጉዳይ ላይ ያጣራ በጠፋበት ቦታ ተገኝቷል። ነገር ግን 4 ሰዎችን አግኝቶ እያነጋገረ ነው። ሁሉም እኛ አላየንም እያሉ ነው። መርማሪው ግን ማን ውሻውን እንደወሰደው በፍጥነት አውቋል። እንዴት ያወቀ ይመስላችኋል? 10 ሰከንድ አላችሁ።
በትክክል ለኒያላ አግኝቶታል። ምክንያቱም ጀርባው ላይ የውሻው መዳፍ እንዳለ ይታያል። ይህም ያሳየው ከውሻው ጋር ሲላፋ እንደነበር ነው ማለት ነው። ይህንን የመሰሉ ጠንካራ ጥያቄዎች ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የፈጠነ ቤተሰብ ይሁኑ። መልካም ቀን።